4 ማኪያቶ በአንድ ጊዜ ቢታዘዝ 4 ማኪያቶን ላይት ሮስት ወይም ደግሞ ሚዲየም ሮስት የሆነ ቡና 4ቱን ማኪያቶ በአንድ አይወጣልሽ። ምክንያቱም አንድ ፕረስት ይዋለሽ ከዛ ከ25 እስከ 30 ሴኮንድ ነው ቡናው መጨመቅ ያለበት። እንጠብቃለን። ልክ መውረድ እስከሚጀምር 5 ሰከንድ ይፈጃል ወይም 7 ሰከንድ። ከዛ በኋላ ልክ ቡናው ከወረደ በኋላ ከ25 እስከ 30 ሴኮንድ ድረስ ታግሰን ነው የምናወጣው። በዛን ታይም ላይ ከ25 እስከ 30 ሚሊ ሊትር ስፕሪሶ እንጨምቃለን። ከ29 እስከ 100 ሚሊ ግራም ድረስ ደግሞ ካፌን ያለው ስፕሪሶ መጭመቅ እንችላለን። ነገር ግን መጀመሪያ የምንጠቀመው ሲስተም ይወስነዋል። ይህን ስፕሪሶ ለመስራት በሚዲየም ሲሰሩት 2 ማኪያቶ ወይም ደግሞ 2 ኖርማል ማኪያቶ እንደሰራ ያቆማል ማለት ነው። ለምን? ላይት ነው፣ ከለር የለው፣ ቡናው አላረረም። ነገር ግን ያረረ ቡና አድርገሽ ማሽን ውስጥ ካስገባሽለት ቡናው በሚንጠባጠብበት ሰዓት ላይ አንደኛ ቅድም ያልኩሽ ከ25 እስከ 30 ሴኮንድ ያለው አይተገበርም። እኛ ሀገር ላይ ይቆያል፣ 1 ደቂቃ 2 ደቂቃ ሊቆይ ይችላል። አሁን እንዳልኩሽ ነው። ሶሻል ሚዲያው ብዙ ነገር እየቀየረ ነው። ሞር የኔ ቲክቶክ ይሄ ቲክቶክ ላይ የምናየው ነገር በራሱ ሰው ሶሻል ሚዲያ ላይ how to make coffee ብሎ ሰርች አድርጎ እንዲያደርጎታል። ቢያንስ እኮ ጎግል ላይ ገብቶ ዩቲዩብ ላይ ገብቶ ቡና እንዴት ነው የሚሰራውን ነገር የሚለውን ነገር እንዲያው አድርጎታል። ስለዚህ አሁን እየተቀየረ ቢሆንም ባሪስታ ትምህርት ቤቶችም ትንሽ ከድሮ የተሻለ ቢሆንም አሁን ላይ ድሮ 1 ብቻ ነበር፣ አሁን 3 4 ስላለ ማለት ነው። ቡናውን ማሽን ውስጥ አስገብተሽው ሚዲየም ሲጨምቂው 2 ማኪያቶ እንደሰራ ያቆማል። ዳርክ አድርገሽ ቡናውን ኦን ስታደርጊው 2 ደቂቃ ቆይተሽ ከለሩ አይጠፋም፣ አሮይል ላይ ጥቁር አይደለም። ስለዚህ 3 ማኪያቶ 4 ማኪያቶ ያወጣልሻል ማለት ነው። ስለዚህ ብዙ ትርፍን ከመፈለግ አንጻር ቡናውን ኳሊቲውን መግደል ወይም ደግሞ ማሳረር ላይ ካፌዎች ይመርጣሉ ማለት ነው። ይሄ ደግሞ በተለይ ካፍቴሪያ የሚባሉት እነዚህ ካፌ የሚባሉት የድሮ አይነት ቤቶች ላይ አሁን ኮፊ ሾፖች ላይ አለ ይሄ ነገር አሁንም አለ። ቢሆንም ግን ረጅም አያጠቁርም። ባሪስቶች ላይ በጣም ብዙ መስራት ያስፈልጋል። ለምንድነው? ባሪስቶች በራሱ አንድ የጨምቀው ሁለተኛ ጨምቀው አጽድተው እዛ ፕሮሰስ ውስጥ መግባት አይፈልጉም። 4 ኦርደር በአንድ አወጥተው ፈጣን ነው ጎበዝ ነው እንዲባል አይነት ነገር ብቻ ነው የሚፈልጉት። ይሄ ቡናን ካለመረዳት አንጻር ነው።